በጣም የሚገርመኝ ካነበብኩት መካከል ከሰዎች ያነሱ አፍና ጥርሶች አሏቸው። ሌላው በጣም ትንሽ አሳሳቢ ሆነው እነዚህን ፍጡራን ለማጥናት ተነስተው የነበሩ ብዙ ሰዎች መሞታቸው፣ እነሱን ሊይዙ ተከትለዋቸው የነበሩ ፓይለቶች ደግሞ ሲመለሱ መመረዛቸው፣ ይሄ ነገር ትንሽ አሳሳቢ አድርጎታል። ጥናቱ እስከ ኒውክሌር የጦር መሳሪያ ድረስ ለመጠቀም ዝግጁ ናት ወይ ዓለም የሚለው ራሱ በጣም ከባዱ ነገር ነውና የሚጠቀሙት ምንድነው? መሳሪያቸው ምንድነው? የኢነርጂያቸው ምንጭ ምንድነው? የት ላይ ነው የሚኖሩት? ከመጡስ ምን አይነት መሳሪያ ነው ያላቸው? ክቡራና ክቡራት እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? ሰላማችሁ ይብዛ ብያለሁ። ብዙዎቹ የክፍል 2ን መርሃ ግብር በጣም በጉጉት እየጠበቃችሁ ሐሳብ አስተያየታችሁን ልካችሁልኝ ነበረ። በእጅጉ አድርጌ አመሰግናችኋለሁ፣ አከብራችኋለሁ፣ ወዳችኋለሁ። ሰላም የሚሉ ብዙ አስተያየቶችን እያየው ነው። ሁላችሁም ባላችሁበት ሀገር ሰላማችሁ ይብዛ እላለሁ። በጣም ነው የማመሰግነው። ሁላችሁንም ለመጥራት ጊዜም ሰዓቱም ስለሌለ ብዙዎችም ደግሞ በጉጉት እየጠበቁ ስለሆነ ግን ሁላችሁም ባላችሁበት ቦታ ሁሉ ሰላማችሁ ይብዛ ብዬ ሐሳቤን በመግለጽ ቀጥታ ወደ መርሃ ግብሩ ነው መሄደው። ክቡራን ተመልካቾቻችን በክፍል 1 ስለ ዩኤፍኦ ወይም ስለ ኤሊያን ባቀረብኩት መርሃ ግብር ላይ ከጥንት ጀምሮ እስከ ዛሬ ድረስ አሁን እስካለንበት 2013 ዓመተ ምህረት ይሄ መርሃ ግብር እስከቀረበበት ድረስ ያሉትን መረጃዎችን ነበረ በዝርዝርና በጥልቀት ስናይ የነበረው። በተለይ ታሪካዊ ዳራዎች ምን ይመስላሉ፣ የሮዝዌል ክስተትን ሁሉ አይተናል። በቅርቡ ደግሞ የት አካባቢ ታይተዋል የሚለውንም ጨምረን አይተን ደግሞ የሚቀጥለው ጊዜ በአሜሪካ ሴኔት ጭምር ስለነዚህ ሪፖርት እንደሚቀርብ ጨምረን ያለው መረጃ ስለታዩ 3ቱ በራሪ አካላት ሁሉ ዳሰን ነበረ። በዛሬው መርሃ ግብራችን ግን እነዚህ አካላት የት ይኖራሉ የሚለውን የሳይንሱ ምልከታ ነው ይዤላችሁ ምቀርብላችሁ። እንግዲህ መቼም ዩኒቨርስ ዓለም ተመርምሮ ያውቃል ማለት በጣም ከባድ ነው። በጣም የረቀቁ የሚታዩ የማይታዩ ፍጡራን አሉ። በመርቀቅ የማናያቸው አሉ። በመራቅ ብዙ አሉ። በመርቀቅም የማይታዩ አሉ። ለምሳሌ አንድ ሰው በየትኛውም ቤተ እምነት ቢኖር ስለ ረቂቃን ፍጡራን ያምናል። ሳይንሱ ላይ ሲመጣ አያምንም፣ እክዳለሁ ይላል እንጂ ወደ ሃይማኖቱ ደግሞ ሲመጣ ደግሞ መላእክት ይላል። ለምሳሌ ኤንጅልስ ይላል፣ መላእክት ይላል። መላእክት እኮ ማለት ስጋን የለበሱ አይደሉም፣ የረቀቁ በረቀቅ ዓለም ውስጥ የሚኖሩ ናቸው። ስለዚህ እነዚህን ደግሞ ነገሮችንም ማሰብ ያስፈልጋል ብዬ አስባለሁ። ሆኖም ግን አሁን የምናያቸው ግን ስለ ካል ፍጡራን ስለሚባሉ ስለ ኤሊያኖች ነው እና ሳይንሱ ምን ይላል በደንብ ማወቅ ስላለብን ነው። የስሚ ሳይሆን ጆሮ ጠገብ ሳይሆን በደንብ ሪሰንት ያለውን ሳይንስ ማወቅ ስላለብን ነው። አሁን ዛሬ ማቀርብላችሁ የት ይኖራሉ የሚለው ላይ ነው። መላምቱን ነው የምነግራችሁ። የት ሊኖሩ ይችላሉ ሲባል ብዙ አስተያየቶች ተሰጥተዋል። ብዙዎቹ ምንድነው የሚሉት ማርስ ይላሉ። ማርስ በተለይ ሳይዶኒያ የሚባል የሰው ፊት የሚመስል ነገር ተነስቷል። ናሳ የሰው ፊት አይደለም ይላል። ብዙዎቹ ግን በትክክል የሰው ፊት የሰው ቅርጽ ነው ይላሉ። ስለዚህ እዛ ውስጥ በተለይ ይገኛሉ። እንደውም ቲታን ከምትባለውም የሳተርን ጨረቃ ውስጥም ሊኖሩ ይችላሉ የሚል ደግሞ በጣም አስገራሚ ነገሮችን የሚያቀርቡ በዚህ ላይ ብዙ ጥናታዊ ነገሮችን የሚያቀርቡ ሪሰርቾችን ማየት የተለመደ ነው። ደግሞ ከጁፒተር ጨረቃ ውስጥ ለምሳሌ ጋሊሊያን ሙን ከሚባሉት በተለይ ዩሮፓ የምትባለው ጨረቃ እነዚህ ካለ ፍጡራን ይኖሩባታል ብለው ሐሳብ አስተያየታቸውን የሰጡ አሉ። እንዲሁም ኤክሶፕላኔት የሚባሉት በሌሎች አሁን የኛ ፕላኔቶች ይባላሉ በፀሐይ ዙሪያ ነው የሚዞሩት ምድራችን ጨምሮ ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር እና ሳተርን በተመሳሳይ ደግሞ ኮከቦችን የሚዞሩ ኤክሶፕላኔቶች። እነዚህ ኤክሶፕላኔቶች የነዚህ ፍጡራን መኖሪያ ናቸው ብለው ደግሞ ጥናታቸውን ያቀርባሉ። በተለይ ደግሞ ዜታ ሬቲኩሊ የተባለ የከዋክብት ስብስብ መነሻቸው አንዱ ጣቢያቸው ነው ብለው ያቀርቡ አሉ እና በጣም የሚገርም ነገር ነው ይሄ ነገር። በእኛ መጻሕፍት ደግሞ ምን ተብሎ ተጽፏል? ወደ መጨረሻ አካባቢ የሚመጣበት ሊሆን ይችላል። በተለይ ከዚህ ግን ቢሆንም ግን አሁን አንዳንድ ነገር ባነሳላችሁ ለምሳሌ መጽሐፈ ዜና ምስጢር የሚል
በጣም ትልቅ ወደ 800 ምናምን ገጽ የሚገመት አንድ ትልቅ መጽሐፍ አለ። ሙሉን አንብቤዋለሁ። በግዕዝ ቋንቋ የተጻፈ ነው። በእንቁ የታነጸች ፀሐይ የሌለባት ዓለም ውስጥ ስለሚኖሩ ፍጡራን ያትታል። ግዙፋን ፍጡራን ሆነው እየታደሱ የሚኖሩበትን ዓለም ይዳስሳል። ከፀሐይ አንጻር ስላለች ደግሞ የተለዩ ፍጡራን ስለሚኖሩባት ዓለም ይገልጻል። በጣም ታዋቂው ሙቪ እንደ አቫታር ፊልም የመሳሰሉ አይነት ፍጡራን የሚኖሩበትን ዓለም ይገልጻልና ይሄ ደግሞ በጣም ትንሽ አስገራሚ ነገር ነውና ምናልባት ፍጡራን እነዚህ ብቻ ናቸው ካልን እኛ ፈጣሪ ልንሆን ነው ማለት ነው። ይሄማ ከንቱነት ነው። አቅማችን በጣም ውሱን ነው። ሁሉንም ነገር የማወቅም ነገር የለብንም። በተለያዩ ቤተ እምነትም ቢጻፍ አጭላጭል ሆኖ ተጻፈ እንጂ ዝርዝሩን ምስጢር ከእግዚአብሔር በቀር የሚያውቀው እንደሌለ እኔም እረዳለሁና በጣም አስገራሚ ነገሮች ነው እዛ መጽሐፍ ላይ ተመለከትኩት። እንደ አንድ በዚህ ውስጥ ምርምር እንደሚያደርግ ሰው ማለት ነው። ደግሞ በቅርቡ ከነበሩ ጸሐፍት መካከል መሪራ ሳማን በላይ እንደዚሁ በ12ቱ ዓለማት ወይም የዞዲያክ ከዋክብት ውስጥ ስለሚኖሩ ፍጡራን በተለይ መጽሐፍ ዣንሸዋ የሚል ከግዕዝ ቋንቋ ወደ አማርኛ ተረጎምኩት ብለው የጻፉት መጽሐፍ ላይ ገጽ 64 አካባቢ ላይ የላቅ አእምሮ ያላቸው ሌላውንም ዓለም በጥበብ የሚመረምሩ ፍጡራን ስላሉበት ዓለም ጽፈዋል። ይሄም በጣም የረቀቀ ነው። ይህ መጽሐፍ በግዕዝ የነበረና ወደ አማርኛ እንደተረጎሙት ነው ጨምረው የጻፉት። እኔ የግዕዙን ዶክመንት አላየሁም፣ ግን በሳቸው ተተርጉሞ ለህትመት የበቃውን ግን አንብቤዋለሁና በተለይ መንኮራኩር እንዳላቸው በኢዮር ሰማይ ውስጥ ያሉትን ዓለማትን ከዋክብትን ጭምር በእነዚህ መንኮራኩራቸው እንደጎበኙ ጭምር ጽፈዋል። ስማቸውንም ጀዲያውያን ብለው የጠቀሷቸው። እንግዲህ ይሄ ደግሞ ከኢትዮጵያ ጸሐፍት መካከል በጣም አስገርሞኝ የተመለከትኩት ነው። እንደውም ከዚህ ከጀዲያ ዓለም ተለይተው ስለማይኖሩ ወደ መጡበት ዓለም ተመልሰው እንደሚሄዱ ጨምረው ነው አብራርተው የጻፉት። በዚሁ መጽሐፋቸው ላይ ከ10 ትሪሊየን በላይ ቁጥር ስላላቸው ፍጥረታት ስለሚኖሩበት ዓለም ጭምር ነው የዘረዘሩትና ትንሽ ዲቴይል ነው በጣም። መጽሐፉን ብታነቡት የበለጠ አስገራሚ ነገር ነው የምታዩትና እንደውም ገጽ 84 አካባቢ እንቁዮጵስ የሚል ዓለም ጠቅሰው አውካኤላውያን የሚባሉ በጣም የረቀቀ አእምሮ ያላቸው ሌሎች ዓለማትን በተለያየ መንኮራኩር የሚጎበኙ እና ኢቭን የራቀውን የሚያቀርቡበት የራሱ የሆነ የሰረገላ ወይም መንኮራኩር እንዳላቸው ጭምር የራቀውን የሚያቀርቡበት የሚመለከቱበት መመልከቻ እንደ ቴሌስኮፕ ያለ መሳሪያ እንዳላቸው ዓለማቸውን በእንቁ ተራራ የተመላና ፏፏቴ ያለው ወንዝ የከበበው እንደሆነ ጭምር ጽፈዋል። እንግዲህ ይሄ ከኢትዮጵያ ጸሐፍት መካከል አሁን በቅርቡ ከታተሙት ውስጥ ያየሁት ነው። ከጥንት መጻሕፍት መካከል እንደ ዜና እስክንድር፣ እንደ መጽሐፈ ዜና ምስጢር ወይም ወዜና ዮሐንስ ይለዋል ተመሳሳይ ነገሮችን እንግዲህ ተመልክቻለሁ። ክቡራን ተመልካቾቻችን ብዙዎቻችሁ እየተገረማችሁ እንደሆነ ሐሳብ አስተያየታችሁን እየተመለከትኩ ነው። እውነት ነው። ዕውቀት፣ እምነት፣ አመክንዮ፣ ጥበብ፣ ማስተዋል ሰውን ነፃ ያወጣሉና በእነዚህ እንድትራመዱ ሐሳብ አስተያየቴን ሁሉ ያቀርባለሁና ሌላው ብዙዎቹም ያነሱት መንኮራኩራቸው ምን ይመስላል የሚለውን ነው። እንግዲህ በአጥኞቹ ነው ዩፎሎጂስቶች አሉ። በዚህ ላይ ብቻ ዩፎሎጂስቶች በዚህ ላይ ብቻ ጥናት የሚያደርጉ ተመራማሪዎች ስላሉ የነሱን ጥናት ነው ማቀርብላችሁ። ጥናት ምርምር ሁሉ ጊዜ መለመድ አለበት ብዬ አስባለሁ። እንደነሱ አገላለጽ ከሆነ እነዚህ በራሪ አካላት በሰማይ የሚበሩት ከ30 ጫማ እስከ ትልቅ እስከሚባል ድረስ መንኮራኩር እንዳላቸው ነው የሚናገሩትና መንኮራኩሩ ደግሞ ቅርጹ ግማሹ የዲስክ ቅርጽ የያዘ ነው፣ ግማሹ ደግሞ እንደ ረዘም ያለ እንደ ሲጋራ አይነት ቅርጽ የያዘ፣ ረጅም የሆነ ደግሞ እንደ ሲሊንደር ቅርጽ የያዘ። አብዛኛውን ደግሞ አሁን በቅርቡ በአሜሪካ ባህር ኃይል ፎቶ ተነሳ የተባለው ወይም በቪዲዮ ተቀረጸ የተባለው ግን የትራያንግል 3 ማዕዘን ቅርጽ ያለው ሆኖ ታይቷል። በጣም ተለዋጭ ቅርጽ ያለው እንደዚህ አይነት በራሪ አካል ደመና ውስጥ አንዳንዴ እንደሚታይ ጭምር ነው ብዙ ያቀርቡ ያሉት። ይሄን ተመስርተው ደግሞ በርካታ ፊልሞችም ሁላችንም አይተናል እና ይሄ በጣም የሚገርም ነገር ነው።
እንግዲህ ስለ መንኮራኩራቸው ምን ይመስላል የሚለውን ጥያቄያችሁን ለመመለስ ያህል ነው። ሌሎቹ ያቀረቡት አሉ ወይስ የሉም የሚለው ነገር ነው። በጣም እስካሁን ድረስ መልስ ያላገኘ ነገር፣ ድፍንፍን ያለ ነገር ነው። ሀገራት ብዙ ጊዜ ጥናት ያደርጋሉ፣ እኛን አይጨምርም። እኛ ብዙ ሰነፎች ነን እንደዚህ አይነት ነገር ለማጥናት። ገና አባቶቻችን ብዙ ጽፈዋል፣ ብዙ ተራቀዋል፣ ብዙ መርምረዋል። ስለነዚህ ስውራን ዓለማት ጭምር በተወሰነ መልኩ ጽፈዋል። እኛ ላይ ግን ቆሟል። ግን ሌሎች ሀገራት ጥናትና ምርምር ስላልቆመ አሉ ወይስ የሉም የሚለውን በየጊዜው ጥናት ያደርጋሉ። ለምሳሌ ባለው መረጃ መሰረት 54% የሚሆኑት አሜሪካውያን፣ 52% የሚሆኑ እንግሊዛውያን፣ 56% የሚሆኑ ጀርመናውያን መኖራቸውን ያምናሉ። የማይታወቁ በራሪ አካላት ወይም ካለ ፍጥረት ነው። በ1977 ሲኤንኤን ቴሌቪዥን ያደረገው ጥናት አለና ያ የሲኤንኤን ጥናት የሚያመለክተው ምንድነው? 72 ኦልሞስት ወደ 72% ይመስለኛል 72% የሚሆኑ አሜሪካውያን ግን መንግስት ከሚናገረው በላይ ለህዝቡ የደበቀው መረጃ አለ ብለው የሚያምኑ ናቸው። ይህም በጣም አስገራሚ ነው። ሌላው 2002 ዓ.ም ላይ የተደረገ ጥናት ደግሞ 74% የሚሆኑ የአሜሪካ ዜጎች ማንኛውንም ነገር ለምሳሌ ኤሊያኖችን በተመለከተ ለሚሰጣቸው መግለጫ የስነ ልቡና ዝግጅት እንዳላቸው አረጋግጧል። ኢትዮጵያ ግን ጥናት አልተደረገም። ለምሳሌ አዲስ ነገር ቢመጣ እንዴት ስነ ልቡናችን ምንድነው? እስቲ ኢትዮጵያውያን ብዙዎቻችን ለዚህ ነገር እንግዳነን፣ ሰማዩንም ከመመርመር እንዳባቶቻችን ርቀናልና የሚሆነ ነገር ብንሰማ ምን ያህል ስነ ልቡናዊ ዝግጅት አለን? ሬዲ ነን ወይ ለብዙ ነገሮች ብዬ ሳስብ በጣም እኔ ራሴ ውስጤ ይጨነቃል። ምክንያቱም ለምሳሌ በቅዱሳት መጻሕፍት ላይ ብዙ የተጠቀሱ ነገሮች አሉ። በጣም ከሚገርሙኝ ነገሮች ለምሳሌ የሮቦት ወታደሮች ማይቆስሉ ማይደሙ በአጥር ውስጥ ሾልከው በቅጥር ውስጥ ሾልከው የሚገቡ በኢዩኤል የተጠቀሱ ልክ እነሱ ሲመጡ ፀሐይ ይጨልማል፣ ሰማያት ሁሉ ይንቀጠቀጣሉ ይላል። እነዚህ ነገሮች ቢመጡ ምንድነው ያደረግነው? የስነ ልቡና ዝግጅት ተዘጋጅተናል? ሬዲ ነን? እንዴት ነው? ይህን ራሳችሁ መልሱ። ጎግና ማጎግ ተብለው በእስክንድር የተጠቀሱት እነዛ ሰበዳአቶች ምድራችን ላይ ቢመጡ ብለን ብናስብ በቀለምሲስ በዮሐንስ ራእይ ትርጓሜም ተጠቅሷል። ቢመጡ እኛ ምን ያህል ዝግጅት አለን? ምን ያህል ዝግጁ ነን የሚለው ነገር የስነ ልቡና ዝግጅት በጣም ይቀራል ብዬ አስባለሁ። እንግዲህ እኛ ገና በግርዶሽ እንኳን ብዙ ነገሮችን ታዝበናል ሁላችንም። እንደውም ግርዶሽ የሚባል አረዶም አይመጣም ሁሉ ያሉ ሰዎች ነበሩና ምን ያህል ከስነ ፈለኩ ጋር የተራራቁ ሰዎች ባሉበት እንደዚህ አይነት ነገሮች የሆነ ነገር ቢነገር እንኳን ስነ ልቡናዊ ዝግጅት የለንምና በጣም ይሄ ነገር አሳሳቢ ነው። ግን 74%ዎቹ የአሜሪካ ዜጎች ዝግጅነት እንዳላቸው የጻፉበት የተናገሩትን አንድ ጥናት ተመልክቻለሁ። እና አሉ ወይስ የሉም የሚለውን ነገር የተለያዩ ሎጂካል የሆኑ አመክንዮአዊ አመለካከቶች አሉ። እነዛን ላንሳ። አንደኛው ምልከታ ምንድነው? እነዚህን ካለ ፍጡራንን አይተናቸው አናውቅም ማለት የሉም ማለት አይደለም። ይሄ በጣም ሊሰመርበት ይገባል። አንድ ነገር አላየኸውም ወይም አላየሽውም ማለት የለም ለማለት አትችልም። እኛ ከምናየው በላይ ብዙ እውነታ ስላለ እኛ በመራቅ ማናየው አለ፣ በመርቀቅም የማናየው ነገር አለ። እንኳን በመራቅና በመርቀቅ ቅርብ ያለውን ነገር እንኳን ማየት ሊያቅተን ይችላል። ለምሳሌ አይንና ቅንድብ አጠገብ ላጠገብ ናቸው። አይን ግን ቅንድብን አታያትም ይባላል። ይህን ሰምታችሁ ከሆነ አላቅም። በአይን ቅንድብን ማየት አይቻልም መስታወት ነገር ከፊት ካልመጣ በስተቀር። ወይም አይን ሌላውን ያያል፣ ግን በአይን አይታይም። በዚህ አይኔ ይሄኛውን አይኔን፣ በዚህ አይኔ ይሄኛውን አይኔን፣ ወይም ይሄኛው አይኔ ከዚህ አይኔ ጋር ሊተያዩ አይችሉም፣ ወይም የሚታዩበት ነገር መስታወት ካላመጣው በስተቀር። ስለዚህ ይሄንን አላየም፣ ይሄንን አላየም፣ ይሄንን አላየም፣ ይሄንን አላየም፣ ይሄ ጀርባን አላየም ማለት ጀርባ የለም ማለት አይደለም። ስለዚህ አንድ ነገር አላየነው ማለት የለም ማለት አይደለም የሚል ነው በጣም አመክንዮ የሚገለጸው። ሌላው ደግሞ በቂ መረጃ ላይኖረን ይችላል። በየጊዜው ነው አዳዲስ ነገሮች ሁሉ የሚገኙ። ምርምር ሲሰፋ፣ ጥናትና ምርምር ሲሰራ
ሰፊ ነገር ውስጥ ሲገባ ነው። ለምሳሌ አንድ ዋሻ ውስጥ የተቀመጠ ቅርስ በራሱ ጊዜ እንትን ላይሆን ይችላል። መቆፈር ያስፈልጋል፣ ቅርሱን ማውጣት ያስፈልጋል። መጀመሪያ ምርመራ ማድረግ ያስፈልጋል፣ ከዛ ዋሻውን መቆፈር ያስፈልጋል። ቅርሱን ማውጣት እንደሚያስፈልገው ሁሉ መረጃው ካለን ነው ምንቆፍረው። አንዳንድ ጊዜ የመረጃው ውሱንነት ራሱ ይሄን ነገር እንድናውቅ በመልአት አላደረገንም የሚል ነው ብዙዎቹ አስተያየት። ሌላው ደግሞ የሚታዩት ሁሉ ደግሞ ዩኤፍኦ ላይ ሆኑ ይችላሉ። አንዳንድ ጊዜ በጣም የምንሳሳተው አንድ ነገር አለ። ብዙዎቻችን በሰማይ ላይ የሚበሩት ሁሉ እነዚህ ነገሮች አይደሉም። ለምሳሌ ወደ ሰማይ ለምርምር የሚላኩ ባሉኖች አሉ። እነዛ ደግሞ እያበሩ ይሄዳሉ። ይህን የተመለከተ አንድ ሰው ዩኤፍኦ አየው ሊል ይችላል፣ ግን ስተት ነው ይሄ በጣም። ሌላው የዓለም አቀፍ የህዋ ስቴሽን የህዋ ጣቢያ ደግሞ ይሄዳል በሰማይ ላይ እና ይንቀሳቀሳል። ጣቢያ አለ፣ ስፔስ ላይ አንድ ትልቅ ጣቢያ አለ። አስትሮናውቶች ጠፈርተኞች አሉበት እና ያ ሲንቀሳቀስ ስናይ የዛ ዕውቀት ከሌለን ሌላ ነገር ይመስለን ይችላል። ይሄም በጣም ሌላ ነው። ሌሎች ደግሞ አሁን ደግሞ ድሮኖችም መጥተዋል። የድሮን ቴክኖሎጂ ደግሞ አሁን የመጣበት ጊዜ ላይ ደርሰናልና አንዳንዴ ድሮኖችን አይተን ስፔስ ስቴሽንን አይተን ባሉኖችን ተመልክተን እንደዚህ የኤሊያን ክራፍት ወይም የዩኤፍኦ የማይታወቁ በራሪ አካላት ዲስክ ሊመስለን ይችላል። ይሄ ግን በጣም ስተት ነው። ስለዚህ ዕውቀቱ በጣም መጨመር አለበት እና ምርምሩንም ተቀባይነት ያሳጣዋል። ለምሳሌ እዚላችሁ እንደሆነ ህዳር 1 2012 ባለፈው ዓመት ማለት ነው ኖቬምበር 11 2019 አካባቢ ይመስለኛል ስፔስ ኤክስ ወደ ምህዋር ያመጠቃቸው 60 ሳተላይቶች ነበሩና በሰማይ ላይ 60 ሳተላይቶች መብራት እያበሩ በህብረት ሰልፍ ሰርተው ሲጓዙ ብዙዎች ተደናክጠው ነበረ። ብዙዎችም ፌስቡክ ላይ ምንም ፌስቡክ አስቸጋሪ ነው፣ ብዙ መረጃዎችን ይለቁ ነበርና መረጃዎቹ በጣም ያስቁ ነበረ። ያልሆነ መረጃዎች ነበረ ይላኩ የነበሩትና ከሆነ ነገር ጋር አገናኝተዋል። ይሄ በጣም ስተት ነው። እንግዲህ ስፔስ ኤክስ ያመጠቃቸው 60 ሳተላይቶች ነበሩ በሰማይ ላይ አብረተው ሲጓዙ የነበሩት። እነዚህ 60 ሳተላይቶች የት እንደሚጓዙ ሰዓቱ ጭምር ይታወቃል። በዛ ሰዓት ደግሞ የኛን ክልል አቋርጠው ሄደዋል እና ይሄን የተመለከቱ ሰዎች በጣም ግራ ተጋብተው ነበረ። በሌላውም ዓለም ያሉ ዕውቀቱ የሌላቸው ግራ ተጋብተው ነበረ። ስለዚህ የምናየው ነገር ሁሉ በአድ ፍጡራን መንኮራኩር ነው ማለትም ደግሞ አይቻልም። ይሄም ሊታወቅ ይገባል። ይሄ ነው እንግዲህ ሳይንሱ ጥናት አሁን የደረሰበት። ስለዚህ ይህን ሁሉ ነገር ከመመርመር ጋር መሆን ይገባዋል የሚል ነው። ሌላው ባህሪያቸው ምን ይመስላል የሚል ነው። እንግዲህ አሁን የሳይንሱን ጥናት ነው ማቀርብላችሁ። እናንተ መመርመር ማስፋት የእናንተ ድርሻ ነውና እነዚህ በራሪ አካላቱ በጣም በፈጣን ሁኔታ ነው እየበረሩ የሚታዩ። ስለዚህ አሁን እዚህ ዓለም ላይ ያለው ቴክኖሎጂ ያሉት ፈጣን ጀቶች ሊደርሱባቸው አልተቻለም ነው የሚለውና ሌላው በጣም ትንሽ አሳሳቢ ሆነው እነዚህን ፍጡራን ለማጥናት ተነስተው የነበሩ ብዙ ሰዎች መሞታቸው፣ እነሱን ሊይዙ ተከትለዋቸው የነበሩ ፓይለቶች ደግሞ ሲመለሱ መመረዛቸው፣ ይሄ ነገር ትንሽ አሳሳቢ አድርጎታል ጥናቱን። ለምሳሌ የሆነ አደንዛዥ የሆነ ጨረሮች ይለቃሉ ይባላል። ይሄ ሁሉ ነገር እስካሁን በቂ ማብራሪያ በቂ መልስ ሳይሰጥበት ፍን እንዳለ ያለ መረጃ ነው። ምናልባት እንግዲህ ሰኔ ላይ አሁን እንግዲህ ግንቦት ላይ ነን፣ ሰኔ ላይ ግን ይሄ ሁሉ ነገር ይወጣል ተብሎ ይጠበቃልና ለምርምር የተላኩ ሰው ሰራሽ መንኮራኩሮችም በተለያየ ጊዜ ፎቶ አንስተዋል። እነዚህ ነገሮችም በጣም ይገርማል። ሌላው በጣም ደግሞ አስገራሚ ነገር እነዚህ ሰዎችን አንዳንዴ ጠልፈው ይወስዳሉ የሚልም ደግሞ ራሱን የቻለ ደግሞ አለ። ለምሳሌ ከቤት እንስሳ መካከል ላሞችን ምንም ደም ሳይፈሳቸው የተለያዩ የሰውነት አካላቸውን ቆርጠው መውሰዳቸው ደግሞ እንግዳ ክስተት አድርገውታል። ይሄ በተለያየ ጊዜ የተለያየ ቦታ ላይ የተዘገበ ዘገባ ነው እና ምንድነው ነገሩ ነው እስካሁን የዓለም ተመራማሪዎችን እንቆቅልሽ ውስጥ የከተታቸው። ሌላው ቁመናቸውና መልካቸው ምን ይመስላል ነው። ብዙ ጊዜ ፊልሞችን አይተናል፣ እንደ ማርስ አታክ ምናምን። እኔ ብዙዎችን አይቻቸዋለሁ፣ እንደ አቬንጀርስ፣ ስታር ዋር፣ ብዙ አይነት ፊልሞች አይተናልና ቁመናቸው መልካቸው አብዛኛውን ጊዜ አጭር ሆኖ ነው የሚሳሉትና ግራጫ መልክ ስዕሉ ላይ እንደምታዩት ትልልቅ አይኖች ያሏቸውና ወንዳ ወንድ የሆኑ ማለት የወንድ አይነት ባህሪ የሚታይባቸው ናቸው አብዛኛዎቹ ተብሎ ይታሰባል። እንግዲህ የሚታሰበውንና በፊልም ውስጥ የምታዩትን ነው የምነግራችሁ እና ስለዚህ እነሱ የደረሱበት ሳይንስ ወይም ጥበብ
በጣም የረቀቀ ስለሆነ የሰው ልጅ የደረሰበት ሳይንስ እነሱን ዲስክራይብ ለማድረግ ወይም ለመግለጽ ስኖት ኢነፍ በቂ አይደለም የሚል ነው ራሱን ችሎ። ሌላው በጣም እነዚህ ፍጡራን ደግሞ ምን የሚባል አንድ ጥናት አለ፣ አንድሮጂኖስ የሚባል ከፊል ወንድና ከፊል የሴትነት ተፈጥሮ እንዳላቸው በጊዜና በቦታ ደግሞ ራሳቸውን የመለዋወጥ እንትን እንዳላቸው ጭምር አንዳንድ በዚህ ጥናት ላይ በዚህ ዘርፍ ላይ ያሉ አጥኞችና ተመራማሪዎች የሚያቀርቡት ነገር ነው። ይህም ራሱ አንድ አስገራሚ ነገር አድርጎታል። ሌላው በጣም የሚገርማችሁ እያንዳንዳቸው የሚለዩት እንደ ሰው ልጆች በስም አይደለም። ለምሳሌ ስም ገሌ እንባላለን፣ ያ አቤት ሮዳስ፣ አቤት እንዴት ነህ ደህና ነኝ። በተናጠል ባላቸው ዙተራዊ በስም ሳይሆን በተናጠል ባላቸው ዙተራዊ ፍሪኩዌንሲ መጠን ነው የሚባለው እና ፍሪኩዌንሲ በጣም ትንሽ ረቀቅ ያለ ነገር ነው። ብዙ ጊዜ ደጋግሜ አንስቼዋለሁ በዩቲዩብ ቻናሌ፣ ወደ ኋላ ሄዳችሁ መልከት ትበሉ እና ፍሪኩዌንሲ ሰዎችም አላቸው ነገር ግን አይጠቀሙበትም ይላል ሳይንስ እና ሰው ልጅ ከፍተኛ ኃይል አለው ነው የሚለው እና እነዚህ ደግሞ በጣም ረቀቅ የሚያረጋቸው ነገር እነዚህ ባዕድ ፍጡራኑ የጋራ የሆነ ንቃተ ህሊና አላቸው። ለምሳሌ በአንድ ቦታ የሆነ ነገር ቢከሰት ተመሳሳይ መልእክት እንትን ነውና ርቀቱ ሳይገድባቸው ማወቅ ይችላሉ ይላሉ። እንግዲህ ዩፎሎጂስቶች በዚህ ዘርፍ ያሉ አጥኞች እንግዲህ ጥናትና ምርምርን ኦፕን ማይንድ ሆነን እናያለን። ከዛ ውጭ ያለውን ደግሞ ተፈጥሮ ሲገልጽልን የምናውቀው ነገር አለ። ሌላው ቅድም እንደጠቀስኩላችሁ ቁመታቸው በጣም አጭር ናቸው። ከ3 እስከ 5 ጫማ ቁመት ያላቸው ናቸው ይላልና ይሄ በጣም ይገርማል። ቆዳቸው ቀለሙ ደግሞ አብዛኛውን ጊዜ ሙቪ ላይ እንደምታዩት ከግራጫ ጀምሮ ቢጫ፣ ቅልቅል፣ ቡኒ አይነት ይለያል። ከሰው ተለቅ ያለ ጭንቅላት እንዳላቸው ነው እዛ ላይ ሙቪዎቹ ላይ የምናየው። ፀጉራቸው ደግሞ አነስ ያለ ጥቁር ሆኖ በተለይ የብርሃን እርግብግቢት ወይም ቫይብሬሽን በአንድ አቅጣጫ የማድረግ ወይም ፖላራይዝ የማድረግ ብቃት እና ከሰዎች አንጻር ተለቅ ያለ አይን አላቸው ነው የሚሉት በዚህ ውስጥ ጥናት ያደረጉ ሰዎች። ይሄ ደግሞ ትንሽ አስፈሪ ነገር ይመስላል። ይሄው በጣም የሚገርመኝ ካነበብኩት መካከል ከሰዎች ያነሱ አፍና ጥርሶች አሏቸው። በተለይ ይሄን ነገር በዝርዝር አንድሮሜዳ አንድ ላይ ጽፈነዋል። ቀዳዳቸው ትንንሽ የሆኑ አፍንጫና ጆሮዎች፣ ጥፍርና አውራ ጣት የሌላቸው 4 የእጅ ጣቶች አሏቸው የሚልም ራሱን የቻለ አንድ ገራሚ ነገር አጥኞቹ ጽፈዋል። እና የሚተኙት ጥቂት ሰዓት ሲሆን ብዙውን ጊዜ አይተኙም ነው። እድሜያቸው ደግሞ እስከ 700 ዓመት ይደርሳል ጭምር ብለው ጽፈዋል። እንግዲህ ቲታን ላይ ያሉ፣ ዜታ ሬቲኩሊ ላይ ያሉ፣ ዩሮፓ የጁፒተር ጨረቃ ላይ ያሉ፣ ማርስ ላይ የሚኖሩ የሚል ሐሳብ ነው ያሉት እና 700 ዓመት ረጅም ዓመት ይኖራሉ ብለው ነው አጥኞቹ የሚጽፉት። እንግዲህ ይሄ የኔ ነገር አይደለም፣ ልብ አድርጋችሁ ተመልከቱ። የኔ ሐሳቤ ሳይሆን አሁን ያለው ጥናት የሚያቀርበውን ፋክት ነው መነግራችሁ። መርጣችሁ ከፈለጋችሁ ውሰዱ፣ ካልፈለጋችሁ መተው ትችላላችሁ። ይሄ ነገር የራሱ የሆነ ሰፊ ነገር አለው። ሌላው ቀጭን እግር ያላቸው ናቸው። ብዙ አይራመዱም፣ ግን ስበትን በሚያጠፋ ጸረ ስበት ቴክኖሎጂ መንሳፈፍ ይችላሉ የሚል ነው እና ብዙዎቹ ደግሞ በፕላኔቶች፣ ጥቂቶቹ ደግሞ በከዋክብት መካከል ይጓዛሉ ይላሉ። እንግዲህ በኤሊያን ዙሪያ ጥናት የሚያጠኑ አጥኞች። ወደ ሀገራችን ስነ ጽሁፍ ስመጣ ደግሞ መሬራ ሳማን በላይ ሰረገላ ታቦር ኢዮር ወይም ዣንሸዋ በሚለው መጽሐፋቸው ላይ እነዚህ ፍጡራንን እስከ 1000 ዓመት ይኖራሉ ብለው ስለ መልካቸው፣ ስለ አኗኗራቸው፣ ስለ ባህሪያቸው የተናገሩት ነገር አይ ቲንክ ሳይንሱ ከሚለው ጋራ ተመሳሳይ ሆኖ አግኝቼዋለሁ። ይሄም በጣም ያስደነቀኝ እውነት ነው። እንግዲህ ይሄን ይመስላል ክቡራን ተመልካቾቻችን። ስለ ዩኤፍኦ ባህሪያት፣ ቁመት ምናም ያነሳን ነው የምንገኘው። ለምን ይመጣሉ የሚለውን ብዙዎቻችሁ ትጠይቃላችሁ። ለምንድን ነው የሚመጡት ወደ ምድር የሚለውን ነገር በጣም አስገራሚ ነገር አለ። ለምንድን ነው ወደ ምድር የሚመጡት የሚለው እናያለን። ስለ መልካቸውና ስለ ቁመታቸው ደግሞ ከኢትዮጵያ ዶክመንትም የምናየው ነገር አለ። በተለይ ዜና ምስጢር ላይ ገራሚ ነገሮችን አካፍላቸዋለሁ። በግዕዝ ያለ ዶክመንት ነው። ዜና እስክንድር ላይም አለ። ሌሎችም ጥንታዊት ዶክመንቶች አሉ። እነዛን በዝርዝር ወደፊት ወይም በሚቀጥለው ክፍል ላይ ልነግራችሁ እችላለሁ ብዬ አስባለሁ። እና አሁን ወደ መሬት ለምንድን ነው የሚመጡት? እሺ ቢመጡስ በምን ቋንቋ ነው የምናወራቸው? ወዳጆች ናቸው ወይስ ጠላቶች? ቢጣሉን ምን እርምጃ እንወስዳለን? ይሄ በጣም ገራሚ የሆነ ጥያቄ ነው። ይሄን አስባችሁ ታውቃላችሁ? ቢሆን ብለን እናስብ። አይሆንም ምን ትለሽ ይሆናልን ባሰብሽ የሚል አባባል አለና
ለምንድን ነው የሚመጡት የሚለውን ነገር ብዙ መላምት አለ። አንደኛው መላምት በቅኝ ግዛት ለመግዛት የሚል ሐሳብ አለ። እንግዲህ በቅኝ ግዛት ለመግዛት ብለው የሚያስቡና በዚህ ላይ ጽሑፍ የሚያቀርቡ አሉ። ሌሎቹ ደግሞ ኖ ከሰው ልጆች ጋር ደግሞ ጥሩ ግንኙነት ለመፍጠር የሚሉ ደግሞ ሰዎች ተመራማሪዎች አሉ። ግማሾቹ ደግሞ እንደ አኑናኪ የተፈጥሮ ሀብቱን ፍለጋ ወይም በሰዎች ላይ ሙከራና ጥናት ለማድረግ የሚሉ ሐሳቦችንም ደግሞ የሚያነሱ አሉ። ምን ልንል እንችላለን? እንግዲህ ጥናት ነውና እሺ ይምጡ ነው። ለምሳሌ በቅኝ ግዛትና የተፈጥሮ ሀብትን ፈልገው ከመጡ ምን አይነት አማራጭ መውሰድ ይገባል ነው? ወታደራዊ እርምጃ ነው ወይ ነው? እንግዲህ ይሄ ራሱ ዓለም ይነጋገርበታል። ክቡራን ተመልካቾቻችን የፕላኔቱ መከላከያ ብርጌድ አለ ይባላል በውጪዎቹ እናናቅም እንጂ እና ቢመጡ ምን አይነት እርምጃ ይወሰድባቸው እነዚህ ፍጡራን? ወታደራዊ እርምጃ ኒውክሌርንም ጭምር እስከመጠቀም የሚያደርስ ነው የሚባለው። ለምሳሌ ማርስ አታክ ፊልም ላይ ካያችሁ በቃ በጠበጡ ብዙ ነገር አወደሙ። በጨረሻ ላይ የአሜሪካ ሴኔት ተሰብስቦ የአሜሪካው ፕሬዝዳንት የኒውክሌር መሳሪያውን በተን ጫን ሲያደርገው ኒውክሌሩ ሄደ ወደ እነሱ መንኮራኩር። እዛ ያሉት ኤሊያኖች ግን በቀላሉ አከሸፉት ያን ትልቁ ኒውክሌር። ይሄን ሙቪውን ያያችሁ ሁሉ የምታውቁት አንድ እውነታ ነውና ይገርመኛልና እስከ ኒውክሌር የጦር መሳሪያ ድረስ ለመጠቀም ዝግጁ ናቶ ዓለም የሚለው ራሱ በጣም ከባዱ ነገር ነውና እሺ የወታደራዊ እርምጃ ቢታሰብ ጦርነቱ መሬት ላይ እንደሚካሄደው ወታደራዊ ጄኔራሎች መኮንኖች የሚወስኑት ነው ወይ አይደለም ነው አሁንና። ስለዚህ ይሄ ጦርነት ከተነሳ ነው ሚሉት ነው አጥኞቹ ናቸው ነው አይደለም። ባዮሎጂስቶች መሳተፍ አለባቸው፣ ሳይኮሎጂስቶች መሳተፍ አለባቸው፣ ጠፈርተኞች ወይም አስትሮፊዚስቶች መሳተፍ አለባቸው። ማለትም በማማከር ደረጃ የሚል ሐሳብ ነው ያለውና አንዳንዶቹ ደግሞ አውሬ አይነት ሊሆኑ ይችላሉ። ልክ ጀስት እንደ እስክንድር እንዳያቸው ብረቱን እንደ እንጀራ የሚያላምጡ ሰዓቱን እንደው የሚጠጡ አይነት ሊሆኑ ይችላሉ። የአውሬነት ባህሪ ያላቸው ሊሆኑ ይችላሉ የሚሉ ሐሳቦች አሉ። ደግሞ አንዳንዶቹ ኖ በጎም ብናስብ ይላሉ። ለምሳሌ ጦርነትን፣ ዘረኝነትን መሳሰሉትን በቴክኖሎጂና ንቃተ ህሊናን በሚያሳድግ በእነሱ ቴክኖሎጂ ሊያሳዩንስ ቢሆን ምንድነው ከነሱ የምንወስደው ልምድ ሚሉም ደግሞ ሰዎች ደግሞ አልጠፉምና ይሄ በጣም ከባድ ነውና የሚጠቀሙት ምንድነው? መሳሪያቸው ምንድነው? የኢነርጂያቸው ምንጭ ምንድነው? የት ላይ ነው የሚኖሩት? ከመጡስ ምን አይነት መሳሪያ ነው ያላቸው የሚለውን በተለይ የሚናገራሉ። በዚህ ላይ ደግሞ በቴዎሎጂ ዓለም ያሉ በተለይ ዮሐንስ ራእይን የሚተረጉሙ ሰፊ ነገርን ያቀርባሉ። ከዛ ላይ ተነስተው በተለይ ኢዩኤል 2 ላይ ያሉት እነዛ ፍጡራን ሲወጡ በተለይ ማህተሙ ሲከፈት ከኤፍራጥስ እንደሚወጡት አይነቶቹ ሲመጡ ምን ማድረግ ይገባል የሚለውን ራሱን ችሎ አንድ ምርምር አለ። ክቡራን ተመልካቾቻችን በጣም ብዙ አስተያየቶችን እየተመለከትኩ ነው። በጣም ይሄ ነገር አስገራሚ ነገር ስለሆነ ነው ምንም ማድረግ አይቻልም። እንግዲህ ጥያቄዎቻችሁን መልስ ለመመለስ በተቻለኝ አቅም ሞክራለሁ። ሌላው በጣም አሳሳቢ ጥያቄ ቢመጡ ማን ነው የሚያወራቸው? እነሱን ከማን ጋር ነው? ማን ነው ፕላኔቷን ወክሎ የሚያወራቸው? ማን ነው? ኦኬ ሀያላን ሀገራት ናቸው የሚያወሯቸው? እሺ የተባበሩት መንግስታት ናቸው የሚያወሯቸው? የሃይማኖት አባቶች ናቸው የሚያወሯቸው? መልሱ ራሱ እስካሁን በትክክል አልተመለሰምና ወይስ ሁሉም ሀገራት አንድ ሰው ሊወክሉ ይችላሉ? ይሄም ምንም አይነት መልስ የለውምና ምንድነው ማን ነው ራሱ ይሄን ነገር ሊያደርግ? ይሄም ምንም መልስ ያጣ ጉዳይ ነው። እሺ እናውራ እንኳን ቢባል ማለት ነው ቋንቋቸውን እናውቀዋለን ወይ? ራሱ አንድ ነገር ነው። ቋንቋቸው ይታወቃል ወይ? ምክንያቱም ረቀቅ ያለ ነገር ሰው ከማይረዳው ውጪ ሊያወሩ ቢችሉ ስለዚህ በኮምፒውተር የታገዘ አተረጓጎም ያስፈልጋልና ፕሮግራመሮች የኮምፒውተር ፕሮግራመሮች ሁሉ ያስፈልጉ ይችላሉ የሚል አንድ ሳቤ ደግሞ በዚህ ጥናት ውስጥ ያሉ ሰዎች የሚያቀርቡት ነገር አለ። ሌላው እሺ ለምሳሌ እንደኛ መግባባት፣ መናገር፣ ማዳመጥ የሚለውን ነገር በስሜት ማየት፣ ማሽተት፣ መድመጥ የሚለው በስሜት ሕዋሳታቸውስ ባይሆን
ለምሳሌ የድምጽ ሞገዶችን በመጠቀም የሚያስችል ተፈጥሮ ቢኖራቸው እስከ እንደ ሌሊት ወፍ ማለት ነው። የሌሊት ወፍ አይን የላትም ይባላል። ግን እነዚህ ዌቮችን በመከተል እንደምታውቀው የድምጽ ሞገዶችን በመጠቀምስ ቢሆን የሚል አንድ በጣም አስገራሚ ነገሮች አሉና በተለይ ደግሞ ሞልተ እንዳረጋገጠችው ኤሊያኖች የሚግባቡበት ምስሎችን ሐሳባዊ ስሜቶችን በማቀናጀት ነው ብላ ነው እንግዲህ እቺ ተመራማሪት ያቀረበችው። ስለዚህ በጣም አጨቃጫቂና አነጋጋሪ ሆኗል። ለማንኛውም ግን ወርሃ ሰኔ ላይ በሚቀርበው ሪፖርት ብዙ ነገሮችን የምናዳምጥ ይሆናል ብዬ አስባለሁ። በተለይ ደግሞ የአይምሮ ቴሌፓቲ አሰራርን በመጠቀም ስሜታቸውንና ሐሳባቸውን ያካፍላሉ እንደማለት ነው የሷ ጥናትና እንግዲህ በዛም ሆነ በዚህ ግን ህጎች ረቀዋል። የአሜሪካ ህግ ምዕራፍ 14 12 1 ላይ ከኤሊያኖች ጋራ ግንኙነት መፍጠርም ከነሱ ጋራ መነጋገርም የተከለከለ ነው ይላል። እንግዲህ እነሱ ህግ እስከ ማርቀቅ ደርሰዋል ማለት ነው። ይሄ ደግሞ በጣም አስገራሚ ነገር ነው። ግን ምርምሩ እስካሁን ድረስ የሄደ ነው። ዓለም ምርምር ውስጥ ናት። እስካሁን አላረፈችም። በተለይ ሴቲ ተብሎ የተሰየመው ሬዲዮ ቴሌስኮፕ ከመሬት ውጭ ያለ ስልጣኔን ፍለጋ ማለት ነው። ራሱ ሴቲ የሬዲዮ ቴሌስኮፕ ነውና ስለ ኤሊያኖች ለማጥናት የሬዲዮ መልእክት ቢልክም በቴሌስኮፖች አማካይነት ይደርሰዋል ተብሎ ብዙ ሙከራ ተደረገ። ባይሳካም ግን በጣም በ1977 ዓመተ ምህረት ላይ የሆነ ድምጽ በሴቲ ቴሌስኮፕ ላይ ገባ ይባላልና እና አቅጣጫው ወዴት አቅጣጫ ነው ሲባል ሳጁታሪየስ ወይም በእኛ ጥንታዊ መጽሐፍ ቀውስ በሚባለው ህብረ ኮከብ ውስጥ ካሉት አቅጣጫ ነው ድምጹ የመጣው ነው የሚባለውና የኤሊየኖች መልእክት ነው ወይስ አይደለም የሚል ብዙ ተነግሮ የነሱ መልእክት ነው ብለው በዘርፍ ውስጥ ያሉ አጥኞች ጽፈዋልና ይሄ የውጭዎቹን ጥናት አይቼ መሪራ ሳማን በላይ ሰረገላ ታቦር ይጆር በሚለው መጽሐፋቸው ገጽ 63 ላይ ደግሞ ተመሳሳይ ነገር ተመልክቻለሁ። ምክንያቱም የቀውስ ህብረ ኮከብ ውስጥ የሚኖሩ በተለይ ካለ ፍጡራን እንዳሉ ጠቅሰው ተፈጥሯቸው እሳቸው ከእሳትና ከነፋስ ያደርጓቸዋል። እንግዲህ እሳትነት ያለ ባህሪ ያላቸውና እስከ ቶማሲያ ፀሐይ ድረስ መጠጋት እንደሚችሉና መወርወር እንደሚችሉ ጭምር ጽፈዋልና ሳይንቲስቶችም አላረፉም። የተለያዩ ጊዜ ሬዲዮ መልእክቶችን ወደ ውሃ ይልካሉ። እስካሁን ግን ብዙ ነገሮች ቢሞከሩም አጥጋቢ ነገር ግን እስካሁን አልተገኘም እና ይሄም ራሱን የቻለ አንድ ዓለማችንን እስካሁን እያነጋገረ ያለ ነው። አንዳንድ ጊዜ ድምጾች መጡ ይባላል። ይሄ ነገር እስካሁን የቆየ ነገር እስካሁን ድረስ የተፈታ ነገር አይደለምና ዓለማችን በዚህ ምርምር ውስጥ ናት። ክቡራንና ክቡራት እንግዲህ እየተመለከታችሁ ናችሁ። በጣም ትንሽ ረቀቅ ያለ ነገር ነው ዛሬ ስለ ማይታወቁ በራሪ አካላት ወይም ዩኤፍኦ ወይም ስለ ካለ ፍጥረት ስለ ባህሪያቸው ያነሳሁት። እንግዲህ ይሄ ጥናት የኔ ጥናት አይደለም፣ በባህር ማዶ የተጠናው በአገራችን ሊቃውንት ደግሞ ቅድም በጠቀስኩት መጽሐፍት ላይ ተጻፈ ነው። አንድሮሜዳ ላይ በስፋት ተጽፏል፣ እዛ ላይ ያነቡ። በተረፈ ግን ይሄ መርሃ ግብር በጣም ብዙዎች እየገባችሁ እያያችሁት እንደሆነ በማየቴ በጣም ደስተኛ ነኝ። እውነት ነው፣ እውነት አመክንዮ ሰው ነፃ ያወጣሉ የሚለውን ሐሳቤን ይዛችሁልኛል። በእጅጉ አከብራቸዋለሁ። እንግዲህ አሁን ሰዓቱን በእርግጥ ሄዷል። ለ30 ምናምን ደቂቃ ያህል ነው ምንነጋገረው ብለን ነበረ መጀመሪያም ስንነሳ። የክፍል 1 መርሃ ግብር ላይ እስካሁን ከጥንት ጊዜ ጀምሮ እስካሁን ያሉትን መረጃዎችን ዳሰናል። ዛሬ ደግሞ ስለ አጠቃላይ ስለ ኤሊያኖች ባህሪ፣ ጠባይ፣ አኗኗር ወዘተርፈ ዓለም የደረሰበትን ምርምር ጨመርመር አድርጌ ነው የነገርኳችሁ። እንግዲህ ደግሞ ነገ እንደ አምላክ ፈቃድ ከተገናኘን በኢትዮጵያ ዶክመንት ላይ ምን አይነት ፍጡራን ተጽፈዋል የሚለውን ደግሞ በነገው መርሃ ግብራችን ላይ እንዳስሰዋለን። ኢትዮጵያስ በዚህ ዙሪያ ምን አላት? መጻሕፍቶቻችንን ሰነዶቻችንን ገልበጥ አድርገን የምናየው አንድ እውነት ይሆናል። እንግዲህ እዚህ ላይ እኔ አበቃለሁ። ሐሳብ አስተያየታችሁን በማየቴ በጣም ደስተኛ ነኝ። በተረፈ ግን እንድትመራመሩ፣ እንድታነቡ፣ እንድታውቁ ፈልጋለሁ። ወርሃ ሰኔ ላይ ደግሞ የሚሆነውን ሪፖርት ሰምተን በሰላም ያደርሰን ምርጥ ዘገባን ይዤላችሁ ቀርባለሁ። በተረፈ ግን ሰላም ደሩ፣ ሰላም አምሹላለሁ። ነገ በተመሳሳይ ሰዓት እንግዲህ ተገናኝተን ስለ ኢትዮጵያ ዶክመንት ደግሞ በዝርዝር እናያለን። ሰላም ሁኑ።